በቴሌግራም ከምንሰራባቸው ኤርድሮፖች አንዱ ብሌም ኤርድሮፕ ነው። እንደምታውቁት ብሌም ኤርድሮፕ ከተጀመረ ከአንድ አመት በላይ ቆይቷል ማለት ነው። አሁን ይሄ ኤርድሮፕ ወደ መጨረሻ ወይ ደግሞ ወደ ሊስቲንግ ዴት እየተቃረበ ይገኛል። ኤሊጂብል መሆናችሁና አለመሆናችሁን ቼክ የምታደርጉበትም ላይቭ አድርጋ ወይ ደግሞ ለቋል ማለት ነው። በዛሬ ቪዲዮ እንግዲህ ኤሊጂብል እንደሆናችሁና እንዳልሆናችሁ ቼክ የምናደርግበት እንዲሁ ደግሞ በሆነ ሚስ ኤሊጂብል ካልሆናችሁ ምን ማድረግ እንዳለባችሁ በዛሬ ቪዲዮ ሙሉ ነገሩን አሳያችኋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። ለኔ በጣም ትልቅ ሞራል ስለሚሆንልኝ ቀጥታ ወደ ቪዲዮ እንሂድ። በቴሌግራም ከሚሰሩ ኤርድሮፖች አንዱ ብሌም ኤርድሮፕ ነው። እንደምታውቁት ከዚህ ኤርድሮፕ በኋላ ላውንች ተደርጎ እንዲሁ ደግሞ ሊስት የተደረጉ ብዙ የቴሌግራም ኤርድሮፖች አሉ ማለት ነው። ይሄ ኤርድሮፕ ከአንድ አመት በላይ ቆይቷል። አሁን እንግዲህ ሊስት ሊደረግ ወይ ደግሞ ወደ ሊስቲንግ ዴት እየተቃረቡ ይገኛሉ ማለት ነው። እዚህ ጋር ለኤርድሮፑ ክራይቴሪያ ብሎ ያስቀመጡት ወይ ደግሞ ኤሊጂብል መሆናችንና አለመሆናችን ብሎ ያስቀመጡት ክራይቴሪያዎች አሉ ማለት ነው። እዚህ ጋር እንደምታዩት እንግዲህ ምንድነው አርዩ ኤሊጂብል ፎር ዘ ብሌም ኤርድሮፕ ብሎ አስቀምጠዋል ማለት ነው። እዚህ ጋር እንደምታዩት አንደኛ ስናፕሾት ሃስ ኖት ቢን ቴከን ይት ሶ ዩ ስቲል ሃቭ ታይም ቱ ቡስት ዩር ስታተስ ኤንድ ኳሊፋይ ይላል። እንግዲህ ስናፕሾትም አልወሰዱትም እና በጁን 7 ስናፕሾት እንደሚወስዱት ነው ማለት ነው። እዚህ ጋር ደግሞ ምንድነው ቱ ኪፕ ዘ ብሌም ኤርድሮፕ ፌር ዩዝ አንቲ ሳይፕል ፊልተርስ ላይክ ይላል። እንደ ክራይቴሪያ እያስቀመጡት አራት የሚሆኑ ክራይቴሪያዎች አሉ ማለት ነው። እዚህ እንደምታዩት አንደኛ መልቲ አካውንት ፈርም ያደረጋችሁ ሰዎች ሪስኪ እንደሆነ ነው። ከዚህ በፊትም ባን ሲያደርጉ ነበር ማለት ነው መልቲ አካውንት የተጠቀሙ ሰዎች። እንዲሁ ደግሞ ድሮፕ ጌም አቢዩስ ቪያ ስክሪፕት ይላል። በተለያየ መንገድ ምንድነው የሰበሰባችሁ ፎልስ ቢሆን መንገድ ማለት ነው። ሌላ ነገር ደግሞ ሳይፕል ዳታቤዝ የሚላለ አዘር ዲቴክሽን ሜቶድስ ይላል። የተለያየ መንገድ ተጠቅማችሁ በቦት ተጠቅማችሁ እንዲሁ ደግሞ በተለያየ መንገድ ተጠቅማችሁ ህጋዊ ወይ ደግሞ ኢሌጋል የሆነ ወይ ደግሞ ህገወጥ የሆነውን በዛ መልክ ኮሌክት ያደረጋችሁት ብሌም ኤርድሮፕ ላይ የሰበሰባችሁት ኮይን ወይ ደግሞ ቶከን ዜሮ እንደሚሆን ነው እዚህ ጋር አናውንስ ያደረጉት ማለት ነው። ነገር ግን በተለያየ ምክንያት ደግሞ ይህን ሙሉ ክራይቴሪያ አሟልታችሁ ነገር ግን አንድ ክራይቴሪያ አላሟላችሁም ወይ ደግሞ ኤሊጂብል አይደላችሁም ካለ ደግሞ ምን ማድረግ እንዳለባችሁ አሳያችኋለሁ ማለት ነው። ለምሳሌ እንግዲህ ቼክ ለማድረግ እኔ ወደ ራሴ ብሌም ገብቼ ያለው ነገር ቼክ አደርጋለሁ። ምናልባት ኤሊጂብል ካልሆናችሁ ደግሞ ምን እንደምታደርጉ መጨረሻ ላይ እነግራችኋለሁ። እዚህ ጋር ቤተሰብ እንደምታዩት ዩር ፓስ ቱ ዘ ብሌም ኤርድሮፕ ይላል። እዚህ ጋር ሞርዛን 100K እንዲህ ደግሞ አትሊስት 750 ኤምፒ ወይ ደግሞ ፕሩፍ ኦፍ አክቲቪቲ መሆን ያለበት ይላል። እዚህ ጋር ምንድነው ዩ አር ኤሊጂብል ይለኛል ማለት ነው። እዚህ ጋር እንደምታዩት ዩ አር ኤሊጂብል ይላል። ዩ አር ኦል ሲት ይላል። ዘ ድሮፕ ሃስ ኖት ስታርትድ ዩ ቼክ ባክ ሱን ቱ ክሌም ይላል። ሶ ምንድነው ኤሊጂብል መሆኔን እዚህ ጋር አሳይቶኛል ማለት ነው። ሶ አራት ክራይቴሪያዎች ነው የሚያስቀምጠው እና ሶ ኤሊጂብል መሆናችሁና አለመሆናችሁን በዚህ መንገድ ነው ቼክ የምታደርጉት እና ሜቢ እዚህ ጋር ዩ አር ኖት ኤሊጂብል ካለ ወይ ደግሞ እንደዛ ብሎ የሚያስቸግራችሁ ከሆነ ምንድነው የምታደርጉት? እዚህ ጋር እቺ ፎርም አለች ማለት ነው። እቺኛም ፎርም ቴሌግራም ቻናል ላይ እዚሁ ስክሪኑ ላይ የምታዩትን ቴሌግራም ቻናል ላይ ያስቀምጬላችኋለሁ። እሱን ፎርም እዚህ ጋር ክሊክ ታደርጉትና ከዛ ኦፕን ትሉታላችሁ ማለት ነው። ይሄን ፎርም ነው እንግዲህ ሞልተን ሳሚት የምናደርገው ማለት ነው። ሶ እዚህ ጋር ኢሜላችሁን ኮኔክት ማድረጋችሁን እንዳትረሱ። ከዛ በኋላ ደግሞ ቴሌግራም ዩዘር ኔማችሁን እዚህ ጋር ታስገባላችሁ። እንዲሁ ደግሞ እዚህ ጋር የሚያስፈልጉትን ወይ ደግሞ የሚጠይቁትን ነገሮች ካሟላችሁ በኋላ ሳሚት ነው የምታደርጉ ወይ ደግሞ ሳሚት የምትል ከስር ሳሚት ታደርጉታላችሁ ማለት ነው። ያን ነገር አይቶ ወይ ደግሞ እናንተ ፎርም የሞላችሁትን ፎርም አይቶ ትክክለኛ ነገር ቼክ ካደረጉ በኋላ ኤሊጂብል መሆናችሁንና አለመሆናችሁን ደግሞ ኮንፈርም ያደርጋሉ ማለት ነው። ሶ በተለያየ ምክንያት ወይ ደግሞ በስህተት እንግዲህ ኤሊጂብል አይደላችሁም ካለ በዚህ መልክ ይሄን ፎርም ሞልታችሁ እንድትልኩ ይላችኋለሁ። ፎርሙን እንግዲህ ይሄ ስክሪኑ ላይ የምታዩት ቴሌግራም ቻናል ላይ ነው ያስቀመጥኩላችሁ። እንግዲህ መልካም እድል ብያችኋለሁ። ብሌም ኤርድሮፕ ላይ ለረጅም ጊዜ ሲሰሩ የነበራችሁ ሰዎች መልካም እድል ይላችኋለሁ። በአሪፍ ዋጋ ወይ ደግሞ አሪፍ ነገር ልናገኝበት እንችላለን። ነገር ግን
የሊስቲንግ ፕራይሱ ወሳኝ ነው እና ያለው ነገር እኔም ተከታትዬ አፕዴት የሚያደርጋቸው ይሆናል። ሌላ ነገር ደግሞ እዚህ ጋር እንደሚታዩት ስናፕሾት ደግሞ በ7 ወይ ደግሞ ጁን 7 ስናፕሾት እንደሚወስዱ ተናግሯል ማለት ነው። ዛስ ሚንስ ዛሬ እንግዲህ ሜይ 31 ነው። ከአንድ ሳምንት በኋላ ስናፕሾት እንደሚወስዱ ተናግሯል ማለት ነው። ከስናፕሾት በኋላ እንግዲህ ሊስቲንግ ዴቱ የሚቆይ ወይ ደግሞ የሚርቅ አይመስለኝም። ያሉ ነገሮች እኔም ተከታትዬ አፕዴት አደርጋችኋለሁ በቴሌግራም ቻናሌን። በዚህ አጋጣሚ ቴሌግራም ቻናሌንም ጆይን እንድታደርጉላችኋለሁ። ቴንኪው። ቪዲዮን ላይክ እና ሼር አድርጉ ብዙ ሰዎች ጋር እንዲደርስ። መልካም ጊዜ